በህይወት ዘመናችሁ ውስጥ ጥላ ሆናችሁ ታውቃላችሁ? ሰዎች እናንተን ልብ ብለው አይመለከቷችሁም ወይንም አያስተውሏችሁም። እናንተ ግን ከኋላ ትከተላላችሁ። ከሰዎች ጋር ተሰብስባችሁም እያወራችሁ ነው። ነገር ግን እናንተ ስታወሩ ማንም ሰው እያዳመጠም አይደለም። የሆነ ስራ እየሰራችሁ ነው። ያንንም ስራ ስትሰሩ እናንተ ያቅማችሁን ሞክራችኋል። በደንብ እንደጣራችሁም ህሊናችሁ ያውቀዋል። ነገር ግን ሌሎች ሰዎች ልብ አይሉትም። ልክ በቃ የማይታይ ሰው በሉት፣ ኢንቪዚብል መሆን። ብዙ ጊዜ በሰዎች ልብ የማትባሉ ወይንም ደግሞ የማትታዩ እንደ ሰው የማትቆጠሩ ከሆናችሁ ምናልባትም ለብቻችሁ አይደላችሁ። ብዙ ሰው በዛ አይነት መንገድ ላይ እየሄደ ነው። ችግሩን ማወቃችን በጣም አሪፍ ነገር ነው። መፍትሄውንም ደግሞ በዛው ልናውቅ እንችላለን። ቬኔሳ ቫን ኤድዋርድስ የተባለች ሴት አለች። ኪዩዝ የተባለውን መጽሐፍ የጻፈች ጸሐፊ ነች። በመጽሐፏ ላይም እንደዚህ ከተሰማችሁ አንድ ነገር ስለጎደላችሁ ነው ትላለች። ከሪዝማ ማለት የሰው ልጅ በጣም ልብ የሚለው በማንነታችሁ ውስጥ ልትጨምሩት ወይንም ሊኖራችሁ የሚገባ አንድ ኳሊቲ ወይንም ደግሞ አንድ በጣም በጎ ነገር ነው። ታዲያ ምንድነው ከሪዝማ? እሱን በደንብ እየተመለከትነው እናልፋለን። ቬኔሳ በመጽሐፏ ላይ አንድ ነገር ትላለች። ብዙ ጊዜ ሰው የሚቸገረው የራሱን ከሪዝማ እያጠፋ ወይንም ደግሞ መንገዱን እየዘጋበት ነው። የብዙ ሰው ጠላት ራሱ ነው ትላለች። ከሪዝማን እንደ ማራኪነት ብለን ልናየው እንችላለን። ተወዳጅ የሚያረጋችሁ ወይንም ደግሞ ማራኪ የሚያረጋችሁ ነገር ነው። ማራኪ ካልሆናችሁም ደግሞ ከሰው ጋርም ልትግባቡ አትችሉም። ከሰው ጋርም ኮኔክት ልታደርጉ አትችሉም። ይህም ደግሞ በህይወት ወደ ኋላ ሊያስቀራችሁ ይችላል። አንዳንድ እድለኛ የምትሏቸው ሰዎች ይኖራሉ። ገና ከመፈጠራቸው ጀምሮ የደስ ያላቸው ወይንም ደግሞ ማራኪ የሆኑ ባታናግሯቸውም ባታውቋቸውም እንዲሁ አይታችሁ ደስ የሚሏችሁ ሰዎች ናቸው። የተሰጣቸው ስጦታ ይመስል በሁሉም ሰዎች ይወደዳሉ። ምንም የሚያደርጉትም የተለየ ነገር የለም። እነዚህ አይነት ሰዎችም ገና ሲወለዱ ሳቢ ሆነው ወይንም ማራኪ ሆነው ተወለዱ ማለት እኛም እንደነሱ መሆን አንችልም ማለት ግን አይደለም። የሚለመድ ነው ወይንም ደግሞ አዶፕት የሚደረግ ነገር ነው። ቬኔሳም